በቃ ኢንደሚት ለማግኘት ታስረን ያለን አንተንም አሞህ እንደሰው ምንና ምን ብለው በጣም ብዙ ጥናቶች እንደሚያሳዩት ከካንሰር ያድናል፣ የአጥንትን ያሳድጋል ወይም ደግሞ አጥንት እንዲለመልም ያደርጋል። ሃርቫርድ ዩኒቨርሲቲ በምን መልኩ ይፈልጋል በገናን ለመማር? ይህንን የበገና ቴራፒውን እንደምንሰራ ሰምተው የምር ይሰራል የሚለውን ቼክ ለማድረግ በገና የምር ሜዲቴሽን ስቴት ውስጥ ሜዲቴሽን ነው ወይስ ስቴት ውስጥ ይከታል? መክተት ውስጥ ጥቅም አለው? ጥሩ መምህር ኤርሚያስ እንኳን እንዳመጣ እንኳን ደህና ቆያችሁ። የበገና መምህር ነህ። እስኪ ትንሽ ስለ ራስህ ንገረን። ኦብቪየስሊ ሰዎች ያውቁሃል፣ ግን ኤርሚያስ ባላለው የበገና መምህር፣ የኤማን የዜማ መሳሪያዎች ማሰልጠኛ ማምረቻ ተቋም መስራች። ታመርታላችሁም ጭምር? አዎ በደንብ። ባይ ዘ ዌይ ድምጽህ በገና ላይ ስለምትሰራ ነው በጣም ዲፕ ነው። እውነት ለእድሜ የስ ይመስለኛል። በገናው ተጽዕኖ አለ። ከድሮም ነው ወይስ ላይክ የሆነ ደስ የሚል ቃና አለው ስታወራ? የምር አሁን ከድሮ ለማለት እኔ ጉርምስና እድሜን ከበገናው ጋር ስላሳለፍኩ አሁን ድሮ ብዬ እንትን ማለት ግን በገና በጣም ተጽዕኖ ያደርጋል። ሰዎች እንደዚህ አይነት ለውጥ ሲያመጡ አይተሃል? ላይክ የሆነ አይነት ቶን አለው የበገና ቶን ልልህ ነው እኮ ይሄ ወፈር ያለ ቃና አለ አይደለም? ብዙ ጊዜ የበገና መዝሙሮችን ስሰማ ወፈር ያለ ድምጽ ወረድ ያለ ነው ይባላል አይደል? ሞር እኔ የምረዳው እንዴት ነው በገና ረዳዶች ላይፍ ስታይላቸው በአጠቃላይ እንደ በገናው ነው። ለምሳሌ ታላላቅ የበገና አባቶችን ስታይ አስተውለ ካያቸው መዝሙር እየዘመሩ ኢቭን ዋክ ሲያደርጉ ቁጭ ብለው ምናምን ብታያቸው ራሳቸው መዝሙር ናቸው፣ ራሳቸው በገናው ናቸው። ምክንያቱም ከቆይታ ብዛት ከአንድ ነገር ጋር ስትቆይ ራሱን እየሆንከ ነው የምትመጣው። ለምሳሌ አንድ አርቲስት ነው፣ አንድ ሰባኪ ነው፣ አንድ የቤተክርስቲያን ሰው ነው፣ አንድ መንፈሳዊ ሰው ነው ብለህ አይተህ መለየት ትችላለህ። ለምን የሚኖር ነገር ሲሆን የሚታይ ነገር በእንዲሁ የሚገለጥ በስውር ለምሳሌ ያገለገልከው እግዚአብሔር በሚታይ መንገድ እንደሚከፍል ሁሉ ያው ሞያን መምሰል ሞያን ጋር መወራረስ ነገር ይኖራል። እኛ ራሱ ካሜራ እስክናስተካክል እየዘመርክ ነበር፣ እየሰማው ነበር። እንዳልከው ላይክ በቃ የትም ስትሄድ አለ እንትኑ ማለት ነው። በደንብ በገናን ስታዳምጥ የሆነ የሚሰማ ስሜት አለ። ላይክ አሁን